አዲሱ አሰስ ሮግ ስትሪክስ አንድ ለየት ያለ ነገር ይዞ መጥቷል። ከዛ በፊት ግን ስላለው ነገር አንድ ያጠራ አድርጌ ሪቪው ላድርግላችሁ። ኖርማሊ ስታዩት ከዚህ በፊት ከነበሩት ጄኔሬሽኖች ጋር ኦልሞስት ተመሳሳይ ነው። ቦዲው ለየት ያለው ነገር ፊዚካሊ ምንድነው? ከጀርባ የምታዩት ኤልኢዲ ሙሉ ኤልኢዲ ሚዞር ኤልኢዲ ነው። ከዚህ በፊት የነበሩት ኤልኢዲዎቹ እዚህ ድረስ ነው የሚመጣው። ይሄ ሙሉ ፓርቱን ይዞራል። ዋናው ለየት የሚያደርገው ነገር ሌላ ምንድነው? አንደር ዘ ሁድ ያለው ነገር ነው። በኮር አልትራ 9 አልትራ 7 እያሉ ነው የሚመጡት። አሁን ይሄ ስፔሲፊካሊ ኮር አልትራ 9 32 ጂቢ ራም፣ 1 ቴራ ኤስኤስዲ፣ 12 ጂቢ አርቲኤክስ 57 ይሄ ግራፊክስ አለው። ሃየር ኢን ሮግ ስትሪክሶች ላይ ያሉትም ይሄ የማውስ ፓዱን ወደ ነምፓድ የመቀየር ቁጥር ስትፈልጉ ይሄ ፈንክሽንም አለው። አንድ ለየት ያለ ነገር ይዞ መጥቷል ብያቸዋለሁ። አሁን የትኛውንም ላፕቶፕ ውስጡን አክሰስ ማድረግ የምትፈልጉ ከሆነ አትሊስት 6-7 ብሎን ትፈታላችሁ። ይሄ ምንድነው? ኢዚ አክሰስ ይዞ መጥቷል። እዚህ ጋር ፑል የምትደረግ ነገር አለች። እሷን ብቻ ፑል ማድረግ ነው። ፑል ካደረጋችሁ በኋላ ላፕቶፑን ሳብ ማድረግ ነው። ከዛ በኋላ ውስጥ ያለውን ኢንተርናሉን አንዲት ብሎን ሳትፈቱ አክሰስ ማድረግ ትችላላችሁ። በኋላ እዚህ ጋር ይሄው ኤስኤስዲ አፕግሬድ ማድረግ ትችላላችሁ። ራም ከፈለጋችሁ ነቅላችሁ መጨመር ትችላላችሁ። ጌሚንግ ፒሲዎች ደግሞ ብዙ ጊዜ ይቆሽሻሉ፣ ማጽዳት ትችላላችሁ። አሁን ይህንን በደረቅ ብሩሽ ጸዳ ብታደረጉት ጥሩ ይሆናል። ፈታነው አይቀር ኢንተርናሉን ላሳያችሁ። እዚህ ጋር 2 ፋኖች አሉ፣ ትልልቅ ፋን። እዚህ ጋር ደግሞ አንድ ጥንጥዬ ፋን አለች። እዚህ ጋር ኤስኤስዲ አፕግሬድ ማድረግ ከፈለጋችሁ እዚህ ነው የምትሰኩት። ራማችን እዚህ አለ። በጣም ኢዚ አክሰስ ስለሆነ ይሄኛው በአንድ ጊዜ ነቀል አድርጋችሁ ጸዳ አድርጋችሁ ራሙም ኤስኤስዲ አፕግሬድ ማድረግ የምትፈልጉ ከሆነ ባትሪም መቀየር የምትፈልጉ ከሆነ ጎተት ማድረግ ነው። ይሄ እንግዲህ ኩሊንግ ሲስተሙ ነው። በጣም ትልቅ ማሲቭ የሆነ ኩሊንግ ሲስተም አለው። ስትጨርሱ ምንድነው የምታደርጉት? አምጥታችሁ ይህንን ማስቀመጥ ብቻ ነው። ዳሴት አንዲት የምትፈቱት ብሎን የለም። ኤኒዌይ ረጅም ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ለሚነው ዩቲዩብ ላይ በደንብ ሪቪው ይሰራላችኋለሁ። አዲሱ ሮግ ስትሪክስ ይህንን ይመስላል። ፒስ